ሄሎ፣ አቤት። ገብቶታል? ቅድም ግን ሚሴጁ ምን የሚለው ሚሴጅ ነው የሚመጣው? 1500 የሚለው 8000 ፓኬጅ አልገባልህ? 1500 1500 ነው። አዎ። እስኪ እስካሁን የደረሰ ሚሴጅ የለም። እና የስንት ብር ነው ያለከው አንተ? የ1500 ነው የኔ። የ1500? አዎ። እና ምን ይሁን ነው የምትለው አሁን? ቴክስቱ አልደረሰም። በእርግጥ እርግጠኛ ከሆንክ ችግር የለውም። ኧረ ቴክስቱን በትክክል ደርሶ ነው የሚመስለኝ። ዙሮን የ1500 ብር 8000 ፓኬጅ ነው እና ካርዱን ገዝተህ ተባበረኝ አንተ በቻልከው መጠን ያለ እንደው አንድ 500 ሆነ 300 ብር ላክልኝ፣ ችግር የለውም። እኔ ብዙም አላስቸግርህም። እና እንዴት ልመልስልህ? እኔ አሁን እጄ ላይ ብር ብዙም የለኝም። ስንት ብር እንትን ላድርግልህ? 200 300 ብር የለህም? አኪሱን ብር የለኝም አሁን ላይ። እኔ ደግሞ ሲሙን ደግሞ አልጠቀመውም። ለዛም እኮ ነው ሲሙ ዝም ብሎ ተጥሎ ነው ያለው። እና 100 ብር አትገዛልኝም? 100 ብር ልሞክርልህ? አዎ 100 ብር እንግዲያማ ሞክርልኝ። ሚሴጁ ግን አልደረሰም። በአንተ እምነት ነው? አዎ እምነት እግዚአብሔርን ብዬ እኔ ግዳጅ ውስጥ ሁኜ አሁን ብዙ እንትን ልልህ ነው። የት ነው ያለ? ከአማራ ውስጥ ጎንደር ውስጥ ነው ያለሁት። ካልሆነ ሲሙን ልላክልህና አመት ጨርሰህ እኔ ሲሙን አቋርጬ ያወጣለሁ ብዬ ነው። እንትን ምትሆን ከሆነ በጣም አስቸጋሪ ላይ ከሆንክ ሲሙን ልላክልህና። ኧረ ተው ችግር የለውም፣ ተው ዝም ብለህ ችግር የለውም። ካርዱን በቃ ልሞክርልህ። እሺ 10 ደቂቃ አልጠብቅህም። እሺ። ከዛ በኋላ ቆየሁስ? ኧረ እኔ ሀቆየም ቆይ ዙሮ ግድ እኮ እኔ ብዙም አላስቸግርህም። እሺ ችግር የለም። ሁለተኛ እንደዛ አይነት ነገር እንዳይታሰብ ጀለሴ። እንኳን አንቺ ሌላ ማንም አይሸውደኝም። በል ይቅናህ። ይቅናኝ። ማጆ ግዳጅ ቦታ ያወጣኝ። የአባት አምላክ ይጠብቅ። እንግዲህ ፋሚሊዎቼ እያያችሁ ከሆነ 0998733872 በሚለው ስልክ ነው የተደወለ። በዚህ ስልክ ተደወለና ተሳስቼ የአመቱን ቮይስ የድምጹን እንትን ልክ ያለሃለሁ። ኧረ እባክህ ወንድሜ መከላከያ ስለሆነ ለሱ ልልክ ነው መልስልኝ። ኧረ እባክህ አለኝ። የ365 ቀን የአመቱ ፓኬጅ ማለት ነው ልክ ያለሃለሁ መልስልኝ አለ። ከዛ ሳስበው ሳየው በስልክ ቁጥሩ ነው የሚሰዩ የመጣ። እንደዚህ አይነት አጭበርባሪዎች አሉ። ተሳስታችሁ እንዳትልኩ ፋሚሊ፣ እንዳትበሉ። የምሬ ነው። ይኸው 365 ቀን የሚለው ሚሴጅ ነው የመጣ። ይኸው ይሄን ነው ጽፎ የላከው። ይሄ ማለት እንግዲህ ሌላ አንዳንድ ሰው ቢሆን ይበላዋል። ቢያንስ 100 ብር 200 300 መጀመሪያ 1000 ብር መልስልኝ አለ። ይሄ ደጋግሞ የደወለውን የቀረጽኩት እንትን ነው። ደጋግሞ የደወለውን እንትን ያረኩት ነው። ይሄ እንዳትበሉ ፋሚሊ፣ ባላችሁበት ተረጋጉ። ተሳስታችሁ ብር እንዳትልኩ። እንደዚህ አይነት አጭበርባሪዎች አሉ።